ስለዚህ ፒቮታል ወይንም በማሽከርከር እኔ መጀመሪያ ምንድነው ብያችኋለሁ ሁሌም በመናሽከረክርበት ጊዜ የትኛው አይንቀሳቀስም ብያችኋለሁ ሴንተር ፍሮንት አይንቀሳቀስም እሺ ይሄ ፊክስድ ነው ስለዚህ አሁን ለምሳሌ መጀመሪያ ማንን እንክፈል አሁን ለምሳሌ ይሄንን ማንቀሳቀስ እንፈልግ ያ ማለት ሴንተር ፍሮንት ኔክ ማለት ነው ሴንተር ፍሮንት መስራት ከፈለኩ መጀመሪያ ምን አደርጋለሁ በማርከር እንስራ አይደል እቺን አሳምራለሁ መንቀሳቀስ የሌለባትን ፖይንት አሳምራለሁ ይሄው እስከምን ድረስ ከዚህኛው ከዳርቷ ኦፕኒንግ ከዚህ ከእግሯ ጀምሮ እስከ ዳርቷ መጀመሪያ ድረስ ምን አደርጋለሁ ምልክት አደርጋለሁ ከዛ እዚህ ጋር እይዝና ወዴት ነው ማንቀሳቀሰው ይሄ አይንቀሳቀስም ብያለሁ አይደለ ማለት ይሄ ሳይድ አይንቀሳቀስም ስለዚህ ዳርቴ ወዴት ነው እቺኛዋ እግርጋ እቺኛዋ መታ መግጠም አለባት ስለዚህ ምን አደርጋለሁ እንደዚህ አድርጌ መጣና ያው ገጠም አይደል ስለዚህ እዚህ ጋር መጣና ምን አደርጋለሁ እቺን ስላለ እዚህ መጥቼ አርመሆል ስላለ እዚህ መጥቼ ሳይድ ሲም ስላለው እዚህ ጋር አያችሁ ከዛ እቺን ፖይንት ይዛታል ያ ከዛ ምንድነው ማድረገው እዚህ ፖይንት ጋር የዳርቶቹ ሌግ ወይንም እግራቸውን እገጥማለሁ ማለት ነው ስለዚህ ይሄን ተጠቅሜ ምን ሰራው ኔክ ዳርት ያለው ቦዳ ይሰራው ማለት ነው ግልጽ ነው አይደለ ከዛ ደግሞ አሁን ለምሳሌ ሌላ ምን እንስራ እዚሁ ጋር እንደዚህ አድርግና መስመር ቀጥታ የትኛውን እንስራ ለምሳሌ ሾልደር እንስራ ሾልደር ትከሻ ሾልደር ዳርት መስራት ፈለኩ እንበል ስለዚህ መጥቼ ከዚች ከዌስት ዳርቴ እመጣና እንደዚህ ቺና ሰምራለሁ አይደል ቺና ሰምራለሁ አንድ ለካቴስ እንደዚህ በቃ መጀመሪያ ከዚህ እንደዚህ አድርጌ ነው የምጀምረው ሁሌም ይሄ ሳይድ አይንቀሳቀስ እሺ ከዛ እቺ እንደዚህ ታደርጋለሁ እዚህ ጋር ደግሞ ዳርት ሌግ የመጀመሪያውን ምልክት አድርጌያለሁ ስለዚህ መክፈት የፈለኩት ሾልደር ነው ሾልደር ስከፍት ይሄ መዘጋት አለበት እንደዚህ ሴንተሪን ይዝና ምን አደርጋለሁ አንቀሳቀሳለሁ ያው ፒቮታል ማለት ይሄ ነው አንድ ቦታ ላይ ይቸከልና ይንቀሳቀሳል ማለት ነው ያው እዚህ ጋር ሲዘጋ ከዛ እቺኛዋን ሾልደር ዳርቴ የቱ ጋር እንደቆመች ፈልግና ከቆመችበት ቦታ ቀጥዬ ምን አደርጋለሁ የቀረውን ደግሞ ቦዲ እንሰራለን ማለት ነው ያ ዳርጌ ገጥሜ ጨርስና እቺን ነጥብ ይዛታለሁ ከዛ ማስመሪያው ስጄ የዳርቱን እግር ሰራለሁ ያ ምን ሰራው ማለት ነው ሾልደር ዳርት ሰራው ማለት ይሄ ምንድነው ኔክ ዳርት ሴንተር ፍሮንት ይሄ ሾልደር ከፈለጋችሁ ከዚህ ጋር ማስተያየት ትችላላችሁ ሾልደር አሁን ለምሳሌ ይሄ ፊክስ ዳርጌ ባቆ ያው ይሄን እንዲበዛጋ አይመሳሰልም ይሄና ይሄኛው ያው ይሄ ትልቅ ስለሆነ ወረቀት ስለሚጫረስብኝ ነው በትንሽ ማሳያችሁ ከዛ ደግሞ ከፈለጋችሁ እንጨምር መሰላችሁ እቺኛዋን እስቲ እንስራ ሳይድ ዳርት ማለት ነው ሳይድ ዳርትም ለመስራት እዚህ እቺን አይደለ መስራት የፈለኩት ስለዚህ መጀመሪያ ምን አደርጋለሁ እዚች ጋር ከዚህ ጀምሬ ሙሉ እስከ ሴንተር ፍሮንት ያ እንዳልኳችሁ ሁሌም ሴንተሩ አይንቀሳቀስም እሺ ያ አያችሁ መክፈት የፈለኩት ማንን ነው ሳይዱን እቺን ምልክት አደረኩ የመጀመሪያውን ክፍት ከዛ እቺን ይዝና ምን አደርጋለሁ እንቀሳቀሳለሁ ያ መጥቶ እዚህ ጋር ይዘጋልኛል አይደል ልክ ሲዘጋ ይሄውና ተከፈተው የቀረችው እቺ ነች የቀረችውን ደግሞ ስዬ ምን አደርጋለሁ እገጥማለሁ ከዛ ሴንተሯን ይዛለሁ ከዛም ደግሞ እናደርጋው ዳርታችንን እንሰራለን ማለት ነው ግልጽ ነው ቀላል ነው ብዬ አስባለሁ ለምሳሌ ይሄኛውን መስራት እንፈልግ የመጨረሻ አንድ ምሳሌ ላሳያችሁ ዌስት ላይ ወገባችን ላይ ወደ ወገብ እንደዚህ ወደ ፊት ለፊት የሚመጣ ዳርት መስራት ብንፈልግ የቱን ነው መስራት እንፈልገው ይሄንን አይደለ ይሄን አላስካ
ሁሌም ወዴት ነው የምናንቀሳቀሰው ብያቸዋለሁ? ወደዛ ነው አይደለ? ስለዚህ እስከምን ድረስ ነው ማለት ነው አሁን ይሄንን እንትን የምለው እዚህ ጋር አይደለም መክፈት የፈለኩት። ስለዚህ ይሄን እስከምን ድረስ ስለዋለሁ ከዚች ጫፍ ጀምርና ስለዋለሁ እስከማን ድረስ? እስከዚህ ድረስ። ስለዚህ እቺኛዋ መታ ከዚህ ጋር እንድትገጥምልኝ ነው የምፈልገው ማለት ነው። ስለዚህ እንደዚህ አድርጌ ይዤ ምን አደርጋለሁ? ይሄንን አዞረዋለሁ። ያ መቶ ይሄ ልክ ከዚህ ጋር ሲገጥምልኝ እቺን ነጥብ አስቀምጣታለሁ። ማንን አገኝ? እቺን ገጥሜ ስላለሁኝ ከዛ እግሩን እሰራለሁ ማለት ነው። እግራቸውን ዳርት ሌግ እሰራለሁኝ። ግልጽ ነው አይደለ? በዚህ መንገድ ነው ዳርት ማኒፑሌት የምናደርገው ማለት ነው። በምን? በፒቮታል ወይንም በማሽከርከር። ቀጥሎ ደግሞ አሁን ያየነውን ራሱን በስላሽ ኤንድ ስፕሬድ ቴክኒክ እናያለን። 1 2 3 4 ይሄን በምን ሰራ? በፒቮታል ማለት ነው። ከዛ ስላሽ ኤንድ ስፕሬድ በመጠቀም እስቲ እንስራ። ስላሽ ኤንድ ስፕሬድ በመጠቀም መጀመሪያ ማንን ነው እዚህ ጋር የሰራነው? ሴንተር ኔካችንን ማለት ነው። ሴንተር ፍሮንት ኔካችንን። ስለዚህ እስቲ መጀመሪያ እንቆርጣለን። ስፕሬድ ማድረግ የፈለግነው አያችሁ። ከዛ ምን አደርጋለሁ? ምንድነው ያልኳችሁ? ሁሌም ቢሆን ይሄ አይንቀሳቀስም። ስለዚህ ከዚህ ከመጀመሪያዋ ዳርት ሌግ ጀምርና እስከምቆርጥባት እስከመጀመሪያዋ ምልክት ድረስ አሰምራለሁኝ። ትሬስ አደርጋለሁ፣ ኮፒ ማለት ነው። ከዛ ምንድነው የምናደርገው? ይሄን መክፈት። አያችሁ ስከፍት ዳርቱ መጥቶ ይገጥምልኛል አይደል? ልክ ሲገጥም ምን አደርጋለሁ? እስላለሁኝ ማለት ነው። ከዛ እዚህ ጋር መጥቼ እዚህ ጋር ፖይንቲንግ ይዛለሁ። ከዛ በማስመሪያ አገናኘዋለሁ ማለት ነው። ዳርት ሌጉን እንደርሰራለታለሁ። አመሳስሉት። እሺ አንድ ቁጥርን ከአንድ ቁጥር ጋር። ከዛ ሁለት ቁጥር ደግሞ ምን ነበረ? የዚህ እኮ መጥፎነቱ አያችሁ አይደለ? የስላሽ ስፕሬድ በሚሆንበት ጊዜ ወረቀታችሁ ያው እየሳሳ ይሄዳል፣ ያልቃል። ይሄ ሾልደር ነው አይደለ? ስለዚህ ምን አደርጋለሁ? መጥቼ ሾልደሪን እቆርጣለሁ። ታዲያ እስከ መጨረሻው ድረስ አይደለም የምትቆርጡት፣ ትንሽ ታስቀራላችሁ፣ እንትን እንዳይል ተበጥሶ እንዳይወድቅባችሁ ማለት ነው። ስላሽ ስፕሬድ ቴክኒክ። ከዛ ምንድነው የምናደርገው? መጀመሪያ እንዲሁ እንደነበረ ዌስት ዳርታችን ብቻ ክፍት እንደነበረ ይሄ ብቻ እንደተከፈተ እስከምን ድረስ ስላለ እስከምከፍታት ዳርት ድረስ ይሄው እቺ ከዚች ጀምርና እስከምከፍተው ዳርት ድረስ መጀመሪያ ኮፒ አደርጋለሁ ወይንም ትሬስ አደርጋለሁ ራሱን ስለዋለሁ ማለት ነው። ከዛ ደግሞ ምንድነው የምናደርገው? እቺን አይደለ መክፈት የፈለግነው እንደዚህ አድርገን ይሄው ይሄኛውን ዌስት ስንዘጋ እዚህ ጋር ሾልደር ዳርት ከፈትን። መተን እዚህ ጋር እናሰምራለን፣ እንዘጋለን፣ ነጥባችንን እንይዛለን። ከዛ እቺን ማገናኘት አመሳስሉት ማገኘን ማለት አይደለም። ስለዚህ ስላሽ ስፕሬድ ቴክኒክ ማለት እንደዛ ነው። አሁን እየቆረጥኩ ባሳያችሁ እያንዳንዱን ወረቀት የተበጣጥሶ ያልቀብኛል። ስለዚህ ስላሽ ስፕሬድ ቴክኒክ ማለት ይሄ ነው። በመቆራረጥ ዳርቶችን ማኒፑሌት ማድረግ ነው። በቃ ይሄ ኮንሰፕት ከገባችሁ ልብስ መስፋት በጣም ነው ደስ የሚላችሁ። የእውነት በቃ የፈለጋችሁትን አይነት ይሄንን እዚህ ጋር በመቆራረጥ ወደፊት ደግሞ ብዙ አሉና ይሄ ዳርት ማኒፑሌት ሲደረግ ነው። እና በአጠቃላይ ዛሬ ያየናቸው ኮንሰፕቶች ይሄንን ይመስላሉ። ስንት አይነት ዳርቶች እንዳሉ አይተናል ልብስ ላይ። ከዛ ደግሞ እነዛን ዳርቶች እንዴት ነው ከአንድ ዳርት ወደ ሌላ ዳርት የምንቀይረው ወይንም ማኒፑሌት የምናደርገው የሚለውንም ሁለት አይነት ቴክኒኮች እንዳሉ አይተናል። ስለዚህ የዛሬው ቪዲዮ ይሄን ይመስላል። ግልጽ ሆኖላችኋል ብዬ ተስፋ አደርጋለሁኝ። ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡ። በቀጣይ ደግሞ የቤዚክ ፓተርን አሰራር እናያለን ዳርት ያለው።
ቤዚክ ቦዳይስ ነው ሾልደር ዳርት ያለው ምክንያቱም ኮርሴትም ሌላም ነገር መስራት ከፈለግን ስፔሻሊ ፊትድ የሆኑ ልብሶች የግድ የዌስት እና ሾልደር ዳርት ያለው ቤዚክ ቦዳይስ መስራት አለብን። ያንን ደግሞ በቀጣይ ቪዲዮ አብረን የምናይ ይሆናል። እስከዛው ድረስ ሀሳብ አስተያየታችሁን አስቀምጡ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።